አንድ ገራፊ የጌታ ጀርባ ላይ አንድ ግርፋት አሳርፎ ሲነሳ የጅራፉ ጫፍ ላይ ሁልጊዜ እንደምትሰሙት ሹል የሆኑ አጥንቶችና ብረቶች ተቀምጠውበታል። የጅራፉ አንድ ገራፊ የጌታ ጀርባ ላይ ጅራፉን አሳርፎ ሲያነሳው እፍኝ ስጋ ይበተናል። ከጀርባው ተነስቶ አየር ላይ ይበራል። ጽዋ የሚሞላ ደም ከጀርባው ተነስቶ መሬት ላይ ይረጫል። አንድ ጽዋ ሙሉ ደም። ክርስቶስ ሲሞት ስጋው አልቋል፣ ደሙ አልቋል። አጥንት ብቻ ነው መስቀል ላይ የነበረው፣ አጥንት ብቻ። በአንድ ሰው አካል ከ6 ሊትር ጀምሮ ደም ሊገኝ ይችላል፣ እንደየቁመቱ እንደየመጠኑ። ከ4.5 ሊትር እስከ 6.5 ሊትር ደም በሰውነታችን ውስጥ ይገኛል። ክርስቶስን በመካከለኛ ቁመት ብንወስደው 6 ሊትር ደም እንደ ሰውነቱ ስለሚተነተን 6 ሊትር ደም ፈሶ እስኪያልቅ ድረስ ክርስቶስ ተገርፏል። መታረድ ማለት ይሄ። እውነት ለመናገር ይሄ ቀን ሳይሆን ደም ግባት አልባ ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተ ክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወትም እንገልጠው ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የሚታሰብበት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መዋዕለ ሥጋዌው ወይም የሥጋው ወራት በአጠቃላይ በ3 ዋና ዋና ክፍሎች ይከፈላል። አንደኛ ቅድመ መስቀል፣ ሁለተኛ ጊዜ መስቀል፣ ሶስተኛ ድህረ መስቀል ተብሎ ይከፈላል። ቅድመ መስቀል ማለት ከመስቀል በፊት ያለው፣ ጊዜ መስቀል ማለት በመስቀል ጊዜ፣ ድህረ መስቀል ማለት ከመስቀል ከወረደ በኋላ ያለውን ታሪክ የምናጠናበት ነው። በመጀመሪያው ጠዋት በነግ ማለት ነው ወደ ሊቃነ ካህናቱና ወደ ሕዝቡ ሽማግሌዎች የቀረበበት፣ 3 ሰዓት ወደ ጲላጦስ የቀረበበትና ፍርድ የተሰጠበት፣ 6 ሰዓት የተሰቀለበት፣ 9 ሰዓት የሞተበትና 11 ሰዓት አካለ ሥጋው ወደ መቃብር የወረደበት ሰዓት ነው። እነዚህን ሰዓታት ጠብቀን ኪርያላይሶን እናደርሳለን። እነዚህ ሰዓታት እስከምን የተገኙ ናቸው ቢባል 1 ሰዓት አዳም የተፈጠረበት ነው፣ ነግ ማለት ነው። በሳምንቱ ሔዋን ከአዳም ተገኝታለች፣ 3 ሰዓት ማለት ነው። 6 ሰዓት አዳምና ሔዋን ዕፀ በለሱን የበሉበት የበለሱን ፍሬ ወደ አፋቸው ያስገቡበት ነው። 9 ሰዓት በሌላ ጊዜ በሳምንቱ ማለት ነው የተባረሩበት ነው ከገነት። 11 ሰዓት ግን ዕፀ በለስን በበሉበት ቀን እግዚአብሔር አይቴሃለሁ ከአዳም አዳም ሆይ ወዴት አለህ እያለ አዳምን ፍለጋ ኮቴ እያሰማ የተገለጠበት ነው። እነዚህ ሰዓታት በአጠቃላይ በዚች ቤተክርስቲያን በኪርያላይሶን የሚታሰብበትና ክርስቶስም ይህን ያደረገበት ምክንያት ይሄ ነው። ከማታ ሐሙስ ከምሽቱ 3 ሰዓት ጀምሮ ከጸሎቱ ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጭንቅና መከራ የሚጀምረው ከዚያ ጀምሮ ነው። እየተመላለሰ አንድ ጸሎት ይጸልይ ነበር። እሱም ጸሎት አባት ሆይ ይህች ጽዋ ከኔ አሳልፋት የሚል 3 ጊዜ እየተመላለሰ ይህንኑ ቃል እየተናገረ ይጸልይ እንደነበረ ቅዱስ ሉቃስ ገልጦታል። ከ6 ሰዓት ጀምሮ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ አስደናቂ ነገሮችን የሰራበት ሰዓት ነው። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተ ክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወትም እንገልጠው ነው። ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተ ክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ቤተክርስቲያን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው፣ በብዙ መከራ እየዋኘ ነው፣ በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው፣ ብዙ በደል እየተሰራ ነው፣ ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ
እንድንመለስ የእግዚአብሔር ሰዎች እንድንሆን የምናደርግበት ነው። ቤተክርስቲያን ይህን መከራ የምትገልጠው ለዚያ ነው።